ቆይ በሰላም ውለሃል። ያዋለህ ማን ነው? እግዚአብሔር ነው። እና ለዚህ ጌታ ምስጋናን አትሰዋም? በራስ አቅም ከዋልክ አሳልፈው፣ ካልዋልክ ከኔ ጋር እግዚአብሔርን ታመሰግናለህ። በጣም እግዚአብሔርን ማመስገን ደስ ይለኛል። ከኔ ጋር እግዚአብሔርን ማመስገን ደስ የሚያሰኛችሁ ሰዎች ይህን ቪዲዮ ለእግዚአብሔር ቃልም ክብር ስትሉ አምስት ጊዜ ብቻ ኮፒ ሊንክ ያደረጋችሁ ስክሪኑን ጫና አድርጉትና የሚመጣውን ሴንድ ያጠፋችሁ ከኔ ጋር አጭር ጸሎት በእግዚአብሔር ፊት እንጸልያለን። ታውቃላችሁ መጽሐፍ ሲናገር እንደዚህ ይላል በኢዮብ መጽሐፍ ምዕራፍ 36 ላይ እግዚአብሔር ኃያል ነው ማንንም አይንቅም ብሎ ይላል። ሰው አለ ግን ከናንተ ጋር ህብረት ማድረግና መጸለይ ስለምፈልግ ነው። በጌታ አብረን ነው የምንጸልየው። እግዚአብሔር ታውቃላችሁ ኃያል ንጉስ ቅዱስ በምንም የማይታማ ኃያል አምላክ ሆኖ ሳለ እኛ ልጆቹን አልናቀንም። ታውቃላችሁ እኛ እኮ ለምንም የማንፈልግ እዚህ ግቡ የማንባል ሰዎች ነበርን። በአንድ በውድ ልጁ መረጠን። እግዚአብሔርን አሁን ከፍ እናደርጋለን። ስለ ሁሉም ነው የምትሉት ባይዘዌ ስለ ሁሉም ጌታ ሆይ ተመስገን። አንድ የምንመርጠው ነገር የለንም። ከህይወታችን ውስጥ እኛ ያደረግነው ነገር ምንም ነገር የለም። በእኛ የሆነ ነገር ከሆነ በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእግዚአብሔር ፍቅርና ርህራሄነት ነው። ስለዚህ እግዚአብሔርን እናመስግነው። በልባችሁ ሁላችሁም ከኔ ጋር ጌታን እንድታመሰግኑ በጌታ ፍቅር ደግሜ በትህትና ጠይቃችኋለሁ። አቤቱ እግዚአብሔር አምላክ ሆይ ስለ ሁሉም እንዳልኩት ደግሞም እኔም እልሃለሁ ስለ ሁሉም እናመሰግንሃለን። ስለ ሆኖ ስለተፈጠረው በህይወታችን ላይ ስላደረግከው ነገር ሁሉ እናመሰግንሃለን። ክብር በሰማይና በምድር ለአንተ ይሁን። ጌታ ሆይ ወንድም እህቶቻችንን ስለምትጠብቅ፣ ሀገራችንን ስለምትጠብቅ፣ ታናናሽ ታላላቆች፣ ቤተሰብ፣ እናት አባቶቻችን ስለምትጠብቅ እናመሰግንሃለን። ጌታ ሆይ ደም ስለሸፈንከን፣ ጠላት ከሚወረወርብን ቀስት ስለሰወርከን እናመሰግናለን። ጌታ ሆይ ትላንትናችን ያለፍነው ባንተ ነው። በቸርነት በርህራሄነት በይቅርታ በምህረት ጌታ ሆይ ብቻ አይደለም ይሄም ሁሉ ውለን ያለፍነው ባንተ ኃያልነት፣ ባንተ ፍቅር፣ ባንተ ምህረት ነው። ተመስገን። እናመሰግናለን ጌታ ሆይ